ከመጽሐፍ ቅዱስ ስለ ሕግና ጸጋ ማወቅ ትፈልጋላችሁ? ይህ ጸጋና ሕግ የተሰኘው ኮርስ ለእናንተ ነው። ጸጋና ሰላም ይብዛላችሁ። ሰይፉ ዘሪሁን እባላለሁ። ባለትዳርና የሁለት ልጆች አባት ሲሆን በአንዲት አጥቢያ ቤተክርስቲያን የትምህርት ዘርፍ ውስጥ እያገለገልኩ እገኛለሁ። እንዲሁም በተለያዩ የመጽሐፍ ቅዱስ ኮሌጆች ውስጥ እያስተማርኩ እገኛለሁ። በሙያዬ የሕግ ባለሙያ ሲሆን መጀመሪያ ዲግሪን በሕግና በስነ መለኮት በማዕረግ ተመርቄያለሁ። ማስተርሴን በሊደርሺፕ ጨርሻለሁ። አሁን ደግሞ ዶክትሬት ዲግሪን በኦርጋናይዜሽናል ሊደርሺፕ እየተማርኩ እገኛለሁ። የሚመር መድኃኒት የተሰኘ መጽሐፍ አሳትሜ ለንባብ አብቅቻለሁ። ባላችሁበት ቦታ እውቅና ባለው በሆሊስቲክ የመጽሐፍ ቅዱስ ኮሌጅ የመጽሐፍ ቅዱስ ትምህርትን የምትማሩበትን መንገድ ልንገራችሁ። ይህ ኮርስ ለሁሉም ቢሆንም በዋናነት ለማን እንደተዘጋጀ ለማሳወቅ እወዳለሁ። አንደኛ፣ በሕግና በጸጋ መካከል ያለውን ልዩነት ለማወቅ ለምትፈልጉ። ሁለተኛ፣ ሕግና ጸጋን በተመለከተ ያሉ የስህተት ትምህርቶችን መለየት ለምትፈልጉ። ሶስተኛ፣ በሕይወታችሁ ለውጥን ለምትፈልጉ የተዘጋጀ ነው። ይህ ኮርስ በኦንላይን በሆሊስቲክ የመጽሐፍ ቅዱስ ኮሌጅ አፕሊኬሽን የሚሰጥ ሲሆን በጥራት በተዘጋጁ ቪዲዮዎች፣ ሞጁሎች፣ ፈተናዎችና የማጣቀሻ መጽሐፍት ጋር ነው። ስለዚህ መማር የምትፈልጉ በwww.holisticbiblecollege.com ላይ መመዝገብ ትችላላችሁ ወይም በስልክ ቁጥር 0919741700 ላይ በመደወል መመዝገብ ትችላላችሁ። ሆሊስቲክ የመጽሐፍ ቅዱስ ኮሌጅ፣ የመጽሐፍ ቅዱስ ትምህርት ለሁሉም።